አዲስ ደንብ የአዲስ አበባ ከተማ አስተዳደር መደበኛ ያልሆነና የጎዳና ላይ ንግድ ስርዓት ለማስያዝ ይረዳል ያለውን ደንብ አውጥቷል። ይህ ደንቡን መውጣት ተከትሎን ንግዱ የሚካሄድበት ሰዓት በ5 ፈረቃ ተከፋፍሎ ይፋ ይሆናል። በዚሁ መሰረት አንደኛ ከንጋቱ 11 ሰዓት እስከ ንጋቱ 1 ሰዓት የአትክልትና ፍራፍሬ እንዲሁም የአልባሳትና የጫማዎችን ንግድ እንዲካሄድ፣ ሁለተኛ ከንጋቱ 7 ሰዓት እስከ ረፋዱ 3 ሰዓት ድረስ ብስኩት፣ ሻይ፣ ቡና፣ የታሸገ ውሃ፣ ለስላሳ መጠጦች ያሉ እና ለቁርስ የሚሆኑ ቀላል ያሉ ምግቦች ንግድ እንዲካሄድ፣ የጫማ ጽዳት ወይም ሊስትሮ አገልግሎት በዚሁ ሰዓት እንዲካሄድ፣ 3 ከረፋዱ 3 ሰዓት እስከ ቀኑ 6 ሰዓት የመጽሐፍት መጽሔቶች እና ጋዜጦች ንግድ እንዲካሄድ፣ አራተኛ ከቀኑ 6 ሰዓት እስከ 8 ሰዓት ቀላል ምግቦች በመባል የሚታወቁት እንደ ኬክ፣ ብስኩት፣ ሻይ፣ ቡና፣ የታሸገ ውሃ፣ ለስላሳ መጠጦች ንግድ እንዲካሄድ፣ አምስተኛ ከአመሻሽ 11 ሰዓት እስከ ምሽቱ 3 ሰዓት ተኩል የተጠበሱ ምግቦች፣ ጁስ፣ ብስኩት፣ ኬክ፣ ሻይ፣ ቡና፣ የታሸገ ውሃ እና ለስላሳ መጠጦች እንዲሁም አልባሳትና ጫማዎች፣ ቀላል ኤሌክትሮኒክስ መገልገያዎች፣ የውበት መጠበቂያ ኮስሜቲክስ ንግድ እንዲካሄድ የከተማ አስተዳደሩ መርሃ ግብር አውጥቷል። ንግዱ የሚካሄዱባቸው ቦታዎች ወደፊት እንደሚለዩና ይፋ እንደሚደረጉ የከተማ አስተዳደሩን አሳውቋል። መደበኛ ያልሆነ የጎዳና ላይ ንግድ ኮንትሮባንድ ይበረታታል፣ ለትራፊክ መጨናነቅና ለአደጋ መንስኤ ይሆናል፣ እንዲሁም በህጋዊ ንግዱ ላይ ተጽዕኖ ያሳድራል በሚል በከተማው አስተዳደር ቁጥጥር እንዲደረግበት ሲሞከር እንደነበር ይታወሳል።